ታይላንድ ፀሐይ ስትጠልቅ የጎዳና ላይ ማብራቶቿ ብቻ ሳይሆኑ የከተማው መልክ ሙሉ በሙሉ ይቀየራል። በባንኮክ እና በፓታያ ጎዳናዎች ላይ አጫጭርና ደማቅ ልብሶችን የለበሱ ሴቶች መንገዱን ይሞሉታል። እነዚህ ሴቶች ለቱሪስቶች ልዩ ትኩረት የሚሰጡ ሲሆን አለባበሳቸው እና አረማመዳቸው ተመልካችን ለመሳብ በጥንቃቄ የተሳለ ነው። እያንዳንዱ እርምጃቸው እና ፈገግታቸው ከጀርባው የንግድ ዓላማ እንዳለው መገናዘብ አይከብድም። በየጥጉ የሚሰማው የክለቦች ሙዚቃ እና የኒዮን ማብራቱ ድባቡን የበለጠ ያደምቀዋል። ብዙ ቱሪስቶች ምን ውስጥ መጣው እስኪሉ ድረስ በእነዚህ ጎዳናዎች ላይ የሚታየው ግልጽነት እና የሴቶቹ ግርግር ከመደበኛው ዓለም የተለየና እጅግ አስደንጋጭ ሊሆን ይችላል። ሴቶቹ በቡድን ሆነው መንገዱ ዳር ቆመው ሲያወሩ፣ ሲስቁ እና የሚያልፈውን ቱሪስት በአይነ ቁራኛ ሲመለከቱ ማየት በታይላንድ ምሽት የተለመደ ትዕይንት ነው። ታዋቂው የዎኪንግ ስትሪት በማታ የእግር መራመጃ ብቻ ሳይሆን ትላልቅ የጭፈራ እና የመጠጥ መድረክ ነው። እዚህ ጎዳና ላይ መጠጥ በየቦታው ይፈሳል። ሰዎች በነፃነት እየጠጡና እየጨፈሩ ሲንቀሳቀሱ ይታያሉ። ሴቶቹም በመንገድ ላይ ቆመው ቱሪስቶችን ወደ ክለቦች ለመሳብ የሚያደርጉት ጥረት እና የሚጠቀሙት የሰውነት ቋንቋ የሌሊቱን ሕይወት እጅግ አጓጊ ያደርገዋል። አንዳንዶቹ ሴቶች አጫጭር ቀሚሳቸውን እያስተካከሉ ቱሪስቱን እጅ እየጎተቱ ወደ ውስጥ እንዲገባ ይጋብዛሉ። ይህ ጎዳና በጭራሽ እንቅልፍ የለውም። ሰዎች እስከ ንጋት ድረስ እየዘፈኑና እየጨፈሩ ያሳልፋሉ። በዚህ ግርግር ውስጥ የሚታየው አለባበስ እና በሰዎች መካከል ያለው ግልጽነት የታይላንድ ምሽት ንግድ ምን ያህል ሰፊ እንደሆነ በግልጽ ያሳያል። እዚህ ጋር ጨዋነት ቦታ የለውም። ሁሉም ሰው የራሱን ደስታ ፍለጋ የመጣ ይመስላል። የቢራ ጠርሙሶች ተጋጭተው የሚፈጥሩት ድምፅ ከከፍተኛው የዲጄ ሙዚቃ ጋር ተደባልቆ የከተማውን ሰማይ ያናውጠዋል። ወደ ክለቦቹ ስንገባ ደግሞ ሁኔታው የበለጠ ይሞቃል። በየመድረኩ ላይ አጫጭር ልብሶችን የለበሱ ሴቶች በሙዚቃው ታጅቦ ሲደንሱ ይታያሉ። እነዚህ ሴቶች ዳንሳቸውን ለገንዘብና ለቱሪስቶች ደስታ ብለው የሚያቀርቡ ሲሆን በክለቡ ውስጥ ያለው ጭስ እና መጠጡ ድባቡን እጅግ ምስጢራዊ ያደርገዋል። መድረኩ ላይ የሚደረገው ዳንስ ተመልካቹን በመሳብ ከኪሱ ገንዘብ እንዲያወጣ ለማድረግ የታለመ ነው። እዚህ ቦታ ላይ ምንም አይነት ገደብ ያለ አይመስልንም። መጠጡ እና ጭፈራው የሰዎችን ስሜት ወደ ጣሪያው ይሰቅለዋል። ብዙዎቹ ሴቶች ከጭፈራው ባሻገር ከቱሪስቶች ጋር ለመተዋወቅ እና የንግድ ስምምነታቸውን ለማድረግ ዝግጁ ሆነው ነው የሚታዩት። አንድ ቱሪስት ገባ ብሎ ወንበር ላይ እንደተቀመጠ 3 እና 4 ሴቶች መጥተው በመከበብ መጠጥ እንዲጋብዛቸው እና አብሯቸው እንዲዝናና በግልጽ ይጠይቁታል። ይህ ሁኔታ መጀመሪያ ለገባው ግራ የሚያጋባ እና የሚያስደነግጥ ሊሆን ይችላል። በታይላንድ ሌሊት መጠጥ የሚጠጣው በመስታወት ብቻ ሳይሆን በፕላስቲክ ባልዲ ወይም ባኬት ጭምር ነው። ቱሪስቶች እነዚህም ባልዲዎች ይዘው በየመንገዱ እየጠጡ ሲሰክሩ ማየት የተለመደ ነው። መጠጡ በሰዎች ላይ የሚፈጥረው መዛል እና መጮህ የታይላንድን ጎዳናዎች እንደ አንድ ትልቅ ድግስ ያስመስላቸዋል። ሰካራሞች በየመንገዱ ዳር ሲወድቁ፣ አንዳንዶቹ ደግሞ ከማያውቁት ሰው ጋር ሆነው ሲጨፍሩ ማየት ለታይላንድ ምሽት አዲስ ነገር አይደለም። ሰዎች ሲሰክሩ ደግሞ በሴቶቹ እና በወንዶቹ መካከል ያለው ግንኙነት ይበልጥ ይቀራረባል። በየመንገዱ የሚታየው መሳሳም፣ መተቃቀፍና የሰከረ ጭፈራ የሌሊቱን ሕይወት እውነተኛ ገጽታ ያሳያል። ይህ ግልጽነት ነው ብዙ ሰዎችን ወደ ታይላንድ የሚስበው። በየጥጉ የቆሙት ሴቶች ሰካራም ቱሪስቶችን በቀላሉ በመያዝ ወደሚፈልጉበት ቦታ ይዟቸው ይሄዳሉ። በስካር መንፈስ ውስጥ ያለው ይህ የሰዎች ግንኙነት የታይላንድን ሌሊት እጅግ ምስጢራዊና አደገኛም ሊያደርገው ይችላል። ታይላንድ በማታ የሊድ ቦዮች መድረክ ናት። እነዚህ ሴት የሚመስሉ ወንዶች እጅግ ውብ ሆነው እና አጫጭር ልብሶችን ለብሰው
በመንገድ ላይ ሲንቀሳቀሱ ይታያሉ። ብዙ ቱሪስቶች መጀመሪያ ላይ ሴት መስሏቸው ይሳሳታሉ። እውነቱን ሲያውቁ ግን ምን ውስጥ መጣው ማለታቸው አይቀሬ ነው። የሊድ ቦዮች አለባበስና ሜካፕ ከትክክለኛው ሴቶች በበለጠ ሁኔታ ሳቢና ማራኪ ተደርጎ ነው የሚዘጋጀው። እነዚህ ሊድ ቦዮች በጭፈራና በንግግር በጣም ጎበዝ ናቸው። በየክለቡና በየጎዳናው ቆመው ተመልካችን ለማስገረም የሚያደርጉት ጥረት የታይላንድን የሌሊት ሕይወት ልዩ እና የተለየ ቀለም ያለው ያደርገዋል። አንዳንዶቹ ደፋር ከመሆናቸው የተነሳ መንገድ ላይ የሚያልፈውን ቱሪስት ቆም አድርገው ፎቶ እንዲነሱ ወይም አብሯቸው እንዲዝናና ይወተውቱታል። ይህ ሁኔታ ለብዙዎች አስገራሚ ቢሆንም ለታይላንድ ግን ትልቅ የገቢ ምንጭ እና የቱሪስት መስህብ ነው። በታይላንድ የኒዮን መብራቶች ስር የሚካሄደው ንግድ ግልጽ ቢመስልም የራሱ የሆነ ድብቅ ሕግጋት አለው። ሴቶቹ በመንገድ ላይ የሚቆሙት ዝም ብለው ሳይሆን ለተለየ የንግድ ዓላማ ነው። አለባበሳቸውና የሚጠቀሟቸው ምልክቶች ሁሉ ምን አይነት አገልግሎት እንደሚሰጡ ለሚያውቀው ሰው በግልጽ ይናገራሉ። የወሲብ ንግድ በታይላንድ ሕጋዊ ባይሆንም በማታ ግን በየጎዳናው እና በየክለቡ በግልጽ የሚከናወን ትልቅ ቢዝነስ ነው። ይህ የምሽት ንግድ ለሀገሪቱ ትልቅ ገቢ የሚያስገኝ ቢሆንም ከጀርባው ግን ብዙ ያልተነገሩ ታሪኮች አሉት። ቱሪስቶች በጭፈራው እና በመጠጡ ተጠምደው ሳሉ በእነዚህ ስውር የንግድ ውስጥ የሚሽከረከረው ገንዘብና ሕይወት እጅግ አስገራሚ ነው። ብዙዎቹ ሴቶች ከሩቅ ገጠር መንደሮች መጥተው ቤተሰቦቻቸውን ለመርዳት በዚህ ስራ ላይ እንደሚሰሩ ይነገራል። ይህም የታይላንድ ሌሊት ከደስታው ባሻገር የህይወት ትግል የሚታይበት ቦታ ያደርገዋል። ሌሊቱ ሊያበቃ ስል የታይላንድ ጎዳናዎች በሰከሩ ሰዎች እና በድካም የተሞሉ ሴቶች ይሞላሉ። ሙዚቃው ቢቆምም ሰዎች አሁንም በመንገድ ላይ እየተንገዳገዱ እና እየዘፈኑ ወደ ቤታቸው ሲሄዱ ይታያሉ። ይህ የሌሊቱ መጨረሻ የታይላንድን እውነተኛ እና ያልተቀባ መልክ ያሳያል። የሌሊቱ ድምቀት አልፎ ጸጥታው ሲሰፍን በመንገዱ ላይ የቀሩት አጫጭር ቀሚሶች እና ከፍተኛ ጫማዎች የነበረውን ግርግር ምስክር ሆነው ይቆማሉ። በንጋት ብርሃን ውስጥ የሚታየው ባዶ የሆኑ መጠጥ ጠርሙሶች እና የደከሙ ፊቶች የሌሊቱን ግርግር ያስታውሳሉ። ታይላንድ በማታ የደስታና የግርግር ሀገር ብትሆንም ንጋቱ ግን ሁሉንም ነገር ወደ ጸጥታ ይለውጠዋል። የነበረው ሁሉ እንደ ህልም አልፎ ከተማዋ ለቀጣዩ ቀን ስራ ትዘጋጃለች። ነገር ግን ፀሐይ እንደገና ስትጠልቅ ያለው ድባብ እና ያው ግርግር እንደገና መመለሱ አይቀሬ ነው።